ታማውም እንደዛ የሚቀጠቀጡ አብረውኝ የነበሩ ሰዎች ነበሩ ያው ስማቸውን በውል ማላቃቸው የገጠር ሰዎች ነበሩ በጣም የሚዘገነን አይነት ድብደባ የሚያረጋባቸው ሰዎች ነበሩ በጣም ጤነኛ የሆኑት ሰዎች ያድናለው ይያለ በሽተኛ አድርጓል እነዚህን በስናጣራ ቆየን ሁለተኛ የዝንጀሮ ኩሱንና ሌሎች መድኃኒቶችንም ወደ ፌደራል ፖሊስ ፎረንሲክ ልከን ምርመራውን አጣርተን ወደ አቃቢ ገላክንበት ሁኔታ ነው ያለው ይህ ግለሰብ ዛሬ ከፍርድ አደባባይ ላይ ለመዋል ተገደደ እንጂ ለድፍን 10 ዓመታት ያህል ግን ራሱን የበቃ ዋቂ አድርጎ በማቅረብ ተጨንቀውና ተጠበው መላው ጠፍቷቸው መላ ፍለጋ ወደሱ ዘንድ ጎራ ላሉት ሁሉ እንዳሻው ሲፈርድና ሲዳኝ ከርሟል ተከሳሹ የተገለጸልኝ አዋቂነት አለ በማለት ልጅ መውለድ እየፈለጉ በልጅ አምሮት ለሚንገበገቡ እሱ ዘንድ መፍትሄው ቀላል እንደሆነ ከተባባሪዎቹ ጋር ወደ ጥንቆላው ስፍራ እንዲቀርቡ ያደርጋቸዋል በህመም ምክንያት ለሚሰቃዩት ፈውስ እሰጣለሁ በመቀኛና ሸረኛ ተንኮል ለተተበተቡ መላውና ዘዴው ቀላል እንደሆነ በተለያዩ የማጭበርበር ስልትና ዘዴዎች በማሳመን ብዙዎችን ወደ ጥንቆላው ከራማ ለመሳብ ችሏል ጌታን ወንዳፍረው የምርመራ መዝገብ ነሐሴ 9 2006 ዓመተ ምህረት ከአካባቢው ህብረተሰብ ያው ግለሰቡ የማጭበርበር ስራ እንደሚፈጽም ሁለተኛ በዚህም የተነሳ በርካታ ሰዎች አድናለው ይያለ በሽተኛ ያያረጋቸው እየሞቱ ያለ መሆኑን ጥቆማ ደረሰን በዚህም መሰረት ያው የፍርድ ቤት ትዕዛዝ አውጥተን በግለሰቡ ቤት የመበርበሪያ ትዕዛዝ ይዘን ሄደን ያ ታዛይ ባለበት ስንፈትሽ የቆየንበት ሁኔታ ነው ያለውና በቦታው ስንደርስ ያው ከመቶ ያላነሰ የታመመ ሰው ድናለሁ ብሎ ያገኘንበት ሁኔታ ነው ያለው ያስማትና የጥንቆላ ተግባር ነበር ግለሰቡ በዋነኛነት ሲሰራ የነበረው ከተለያዩ አካባቢዎች በደላሎች አሉት በእነዛ ደላሎች አማካኝነት ወደዚህ ግቢ ወደዚህ ወደምታዩ ግቢ እየመጡ ይህን ስራ ሲሰራ ቆይቷል አዋቂ ነኝ ባይዋባይ ጠንቋይ በሰሜን ሸዋ ዞን ደብረ ብርሃን ከተማ ቀበሌ 04 ውስጥ በተለያዩ የመላእክት ስዕሎች ባሸበረቁ የመኖሪያ ቅጥር ግቢ ውስጥ ከገጠርና ከከተማ ብሎም ከባህር ማዶ ድረስ ለህመማቸውና ለጭንቀታቸው ፈውስ ፍለጋ ከዋቂ ተብየው ግለሰብ ዘንድ ጎራ የሚሉ እየበረከቱ ሄዱም ለ10 ዓመታት ያህል ብዛት ያላቸው ግለሰቦች በግለሰቡ ተከታዮችና ደላሎች አባታችን የማያድኑት የህመም አይነት የለም በሚል በመሰበካቸው ብዙ ሺህ ብሮችን ቢከፍሉም ያሰቡት አልተሳካላቸውም እናም በዋቂ ነኝ ባየው ግለሰብ የሚደርሰው ጉዳትና በደል እየበረከተ በመሄዱ ጉዳዩ ከደብረ ብርሃን ፖሊሶች ጆሮ ደረሰም በርካታ ነገሮች ውስጥ በቤት ውስጥ አገኘን ስዕል አድኖ በርካታ የተለያዩ ስዕል አድኖዎች ሁለተኛ ያው እንደ መድኃኒት ተጠቀምባቸዋለሁ የሚለውን የዝንጀሮ ኩስ የጅብ ኩስ በኩንታል ተቆጥሮ አገኘን እነዚህን ያው በተሰጠን የፍርድ ቤት ትዕዛዝ መሰረት የመያዝ ስራን የሰራን ያለነው በርካታ ነገሮችንም ያው የማጭበርበር ስራ የሚሰራባቸው ነገሮች በጣም በርካታ ነገሮች ይዘናል የተለያዩ ማጭበርበሪያ መጽሐፎች እንደዚህ ነገሮችን ይዘናል አካባቢው ህብረተሰብ መካከል ከባድ የሆነ ተጽዕኖ በመፍጠር ህብረተሰቡን በመከፋፈል ትልቅ የሚባል ጉዳት ሲያደርስ በአካባቢው ህብረተሰብ ላይ ቆይቷል ይበሆነ እንግዲህ በ2006 መጨረሻ አካባቢ በደብረ ብርሃን ፖሊስ አማካኝነት ሊያስችሏል ብዙዎች አዋቂ ነኝ ባዩናም ነው ከጭንቀትና ከህመማቸው ለመዳን ሲሉ ሀብትና ጥሪታቸውን ሁሉ አሟጣው ከፍለው ከስቃያቸው ሳይፈወሱ ፍላጎታቸውም ሳይሰምር ለባሰና ለከፋ ወንጀል ብትር ተጋልጠዋል ይላል የፖሊስ የክስ መዝገብ ግለሰቡ ካደረሰ አካልና የስነ ልቦና ጫና በተጨማሪም ህይወት እንዲጠፋ አድርጓል ይላል ፖሊስ ወጣት የሻረግ ምትባል ለተከታታይ 2 አመት 3 አመት እሱ ቤት ትኖር ነበር እቺ ወጣት ያው ቤተሰብ ጋር ብትቀመጥም ያው እኔ ጋር ነኝ በሚል ያታለላት በትንሽ ጥቅም ያታለላት እንድትኖር አደረጋት ከዛ በኋላ ልጅቷ ከማን ያው ያረገዘችው ነገር አይታወቅምና ሆዷ ውስጥ አውሬ አለ በሚል ጽንስ መሆኑ እየታወቀ አውሬ አለ
እያለ ሆዷን እየቀጠቀጠ ህፃኑ ሆዷ ውስጥ እንዲሞት ይደረጋል። ከዛ በኋላ በቅርብ ወደ ደብረ ብርሃን ሪፈራል ሆስፒታል መጣ ስትመረመር የ9 ወር ወንድ ልጅ ህይወት የሌለው ሆዷ ውስጥ እንደተገኘና ያው በባለሙያዎች ኦፕሬሽን ተደርጎ የሞተ ህፃን የወጣበት መሆኑን በቀረቡት ማስረጃዎች ያረጋግጠናል። ከጥንቆላ ጋር የተያዘ ነው። እሱ ጸበል ግቢ ውስጥ ፈልቋል ብሎ ትልቅ ጉድጓድ ቆፍሮ እንደ ሴፍቲ ታንከር ነው ከግቢ ውስጥ ጸበል ፈለቀ በማለት ነው ሰዎችን የሚያጭበረብረው። ብዙ ሰዎች የሚመጡት እዚህ አካባቢ ጸበል ፈልቋል፣ አንድ አባት አሉ ያው ያድናሉ እየተባለ ይመጣሉ። በሩ ላይም ትልቅ በመስቀል ቅርጽ ሰርቶ መግቢያው በር ላይ ለጥፏል። ያን በመጠቀም ብዙ ሰዎች ያጭበረበረ ነበር የሚገኘው እና ብዙ ሰዎችም ያው በህይወት ያለፋሉ። ዳንዶች በሐኪም የታዘዘላቸውን መድኃኒት አዋቂ ነኝ ባዩን ግለሰብ በማመናቸው መድኃኒታቸውን እርግፍ አድርገው ትተው ተከሳሹ በዘፈቀደ እየቀጠቀጠ የሚያዘጋጃቸውን መድኃኒቶች እየተጋቱ ለጨጓራና ለአንጀት መታወክ ተዳርገዋል ይላል ፖሊስ። ምን እንደሆነ ምንነቱ የማይታወቅ ቅጠል በብረት ሙቀጫ ይወቅጡ ነበር። አንዱ ያዩት ነገር ይሄን ነው። ታማዋል የተባሉ ሰዎች መሬት ላይ ትልቅ ቤት አለ፣ ከዛ ቀጥሎ ሰርቪስ አለ፣ በሰርቪሱ መካከል ኮሪደር ነገር አለ። እዛች ላይ ተኝተው ሲጸልዩ እንዲያድርጉ እየተባሉ ሲሰቃዩ ነበር ያዩት። ለሰቡ የዝንጀሮና የጅብ ጽዳጅ እየበጠበጠ በማጠጣት የመፈወሻ ከለላዬ ጓዳ ውስጥ ነው በማለት ሴቶች ላይ ያስገድዶ መድፈር ወንጀል መፈጸሙን የፖሊስ የምርመራ መዛግብት ዋቢዎች ናቸው። በአጠቃላይ የግለሰቡ ድርጊት መልኩ ብዙ ነበር። በዛ ሰዓት አጋንንትነ ቡዳነ ምንድነው ያለ ይደበድ ያው በጧፊ ይመታኝ ነበር እና ሰውነቴ በጣም ተጎዳ ማለት ነው። ከዛ ተመልሼ መጥቼ ለእናቴ ነግራታለሁ። ይሄ ነገር ማይ እንዴት ነው ምናምን ስላ አይ በቃ ሰይጣንም ካለብሽ እንደዚህ ባንድ ቀን አይወጣም እሷ በሚል እነዛም የወሰዱን ሰዎች በቃ ተመላልሰሽ መጠመቅ አለብሽ በሚል ያው እየተመላለስን ተመቀለን። ከዛ 12 ሰዓት ላይ ጸሎት ፕሮግራም አለ ይባላል። እዛ ስመለስ ጫማው ልቀሽ ነው ቤት ውስጥ ምትገቢው ምናምን እና ብዙ ሰዎች ነበሩ፣ የገጠር ሰዎች ከአዲስ አበባ የመጡ ሰዎች ምናምን አሉ። የሆነ መጽሐፍ ያነባል። ከዛ ፍለፊት ውጡና ተንበርከኩ ይላናል እኛን ማለት ነው። እንደዚህ ታማሚዎቹ ወላጆች ከኋላ ይቆማሉ፣ ወንድምም ሊሆን ይችላል እህትም። ከዛ መጽሐፍ ያዙ ይላናል። መጽሐፉን እኔ በውል አላውቀውም። የሆነ መጽሐፍ ያዙ ይላናል። እሱን ይዛለን እና እኔ አራስ ቤት ጉዳት ስለነበረብኝ መንበርከኩል አልችልም ነበር እና በዛ ሰዓት መንበርከክ አልችልም። በቃ የመጨረሻ ሰውነቴ ጉዳት ነበረብኝ። ይመታኛል። ባለው ቃቤው የራሱ ህግና ደንብ አለው። ከሱ ትእዛዝ ውጪ ምንም ነገር መፈጸም አይቻልም። የተጠየቁትን ብር ያልከፈሉትን ጨርቃቸውን ጥለው እንዲሄዱ አደርጋለሁ እያለ በማስፈራራት ብዙ ሺህ ረብጣ ብሮችን ወርቅና ጌጣጌጦችን ይቀበልም ነበር። የተነጋገራችሁትን ክፈሉ፣ መቅረት እንኳን ብትፈልጉ አለበለዚያ ልጅቷን ያሳብዳታል። አብዳ በቃ ወንዝ ነው የሚከታት፣ ልጇን ማታሳድግም ምናምን በቃ የተለያየ ፍራቻ። ከዛም ከአካባቢው ሰዎች እንደዛ አይነት ነገር ኢንፎርሜሽን ሲነገራት 10,000 ብር ነበር የተነጋገረችው። ከኔ ጋር ሆና 3,000 ብሩን ትሰጣለች እንደ ቀብድ። መጀመሪያ ተቀበለ፣ ከዛም የመጨረሻውን ብር ተቀበለ። በዛ የተነሳ ያው ተለያየን። ከሳሹ በርካታ ሰዎችን ከህመምና ከስቃያችሁ እፈውሳችኋለሁ በሚል ከወጥመዱ መረብ ውስጥ በማስገባት የተለያየ የማጭበርበሪያ ስልት እየተጠቀመ ሀብትና ገንዘባቸውን በመውሰዱ ሀገር ለቀው የተሰደዱ ለጎዳና ሕይወት የተዳረጉ በርካቶች ናቸው። በአጠቃላይ የግለሰቡ ድርጊት በአካባቢው ህብረተሰብ ላይ የፈጠረውን ተጽዕኖ እንዲህ በማለት የገለጹም ነበሩ። በሰፈር ውስጥ ትልቅ ተጽዕኖ አለ። ማታ ብዙ ጊዜ ቤት ውስጥ ድቤ ይደበደባል። በጣም ጩኸት አለ። ተመሳሳይ ሰዎች የስቃይ ድምጽ ያሰማሉ፣ የጩኸት ድምጽ ያሰማሉ። በዛ በጣም እንረበሻለን። እዛ ቤት ውስጥ ያየሁት ነገር ትንሽ ለአእምሮ ሰቅጠጥ የሚያደርገው ምናምን ሴቶች ልጆችን በባዶ ክፍል ውስጥ አጋንንቱ ነው የሚያስጨዋት ያለ ያስጨው ነበር። ጫማውን የሚያደርጉለት ካልሲ ሳይቀር የሚያደርጉለት በአይኔ በብረቱ ያየሁት ሴቶች ልጆች ናቸው።
እነዚህ መናፍስ ያደረባቸው ናቸው። የኔን ጫማ በማድረግ ወይም ደግሞ ጸሎት በመጸለይ ወይም ደግሞ በመትጋት በመድከም አጋንንት ይወጣላቸዋል በማለት ሲያሰቃያቸው የነበሩ ናቸው። ተበዳይም ባንድ ይታበስና የሕግ የበላይነት እንዲነግስ የደብረ ብርሃን ከተማ ፖሊስ የግለሰቡን እኩይ ድርጊት በብርቱ ፖሊሳዊ ጥበብ ተከታትሎ በመያዝ ምርመራውን በቴክኒክና በታክቲክ ማስረጃዎች አጣርቶ ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት በማቅረቡ ፍርድ ቤቱ ጉዳዩን ከመረመረ በኋላ መጋቢት 16 ቀን 2008 ዓ.ም በዋለው ችሎት ተከሳሹ በ14 ዓመት ጽኑ እስራትና በ5000 ብር የገንዘብ ቅጣት እንዲቀጣ ተወስኖበታል። በጣም ከባድ ነበር። ረጅም ጊዜ የፈጀው ምርመራ የተካሄደው። በዚህ አጋጣሚ ፖሊሶችን በጣም ሊመሰገኑ ይገባል። ትልቅ የሆነ ስራ ነው የሰሩት። ወደፊትም ሰውን ያስተምራል የሚባል ነገር ነው ሲከታተሉ የቆዩት እና በጣም ብዙ ደክመዋል። ሰውየው በቁጥጥር ስር ከዋለ ወዲህ ያው በአካባቢ ላይ የነበረ ሁካታ ቀንሷል፣ የለም ማለት ይቻላል። እንዲሁም ያው በቃ ያደርግ የነበረው ተግባር በአካባቢው ላይ ተጽዕኖ የነበረው ተጽዕኖ ያው በዋናነት ቀንሷል ማለት ይቻላል። ለመሆኑም የዚህን መሰል ወንጀልን ለመከላከል ከእያንዳንዱ ህብረተሰብ ምን ይጠበቃል? ከባዕድ አምልኮ ያስተሳሰብ ተጽዕኖ ለመውጣትስ ሌሎች ከዚህ ምን ሊማሩ ይገባል? በተከታዮቹ መልእክቶች ይህን ዝግጅት እንቋጫለን። ሰላም። ከሱም ዘለል ብለው አሁን በህግ ቁጥጥር ስላልደረሱ ሌሎች እነዚህ አጭበርባሪዎች ስላሉ ይህን እንደው አመኔታ ባይጥልባቸው ንቆ ቢተዋቸውና ለህግ ቢያጋልጣቸው ህብረተሰባችን ያው የነበረን ባህላችን ወጋችን ጠብቀን የምንኖርበት ሁኔታ ቢያመቻች ይችላል። ሌሎች ያው ካዩት መማር መቻል አለባቸው። ካሁን በፊት በሚዲያም ይታይ የነበረ ነገር ፖሊስ ለማስተማሪያነት ተመሳሳይ ተግባራትን ለህብረተሰቡ ያሳያል። ይሄም ተግባር የተለየ አይደለም እና ህብረተሰቡ ከዚህ ሊማር ይገባል። እሱ በመታሰሩ ሌሎች እንደሱ ያሉ ሰዎች ከሱ ተምረው ነገ የሚሞተውም ሰው ገንዘቡን የሚጭበረበረውም ሰው እንዲድን በመደረጉ በጣም ደስተኛ ነኝ።